ነው እውነትሽ ነው። የአማራማ ቢሆን ኑሮ አትሰድቢውም ነበር። የቀበሌሽ ሰው ቢሆን ኑሮማ አትሰድቢውም ነበር። የቀበሌሽ ሰው ስላልሆነ እኮ ነው ተነጋግረሽ በአደባባይ ፎቶን አስፖስተሽ አሰድብሽው። አንቺ በስባሳ ጥንባዣም ማለት ነው። አንቺ ጥንባዣ እካካ እካካሞች። ስለዚህ ለግል ጻፍ ገላችሁ የምትናገር ሰዎች ራሱ እኔ የግል ጻፍ ሴሪ ጋር ሚስጥረኛ አይደለሽ ጓደኛ አይደለሽ። የግል ጻፍ የለም አለን። የግል ጸብሽ አንቺ በጣም ነው የምትቀኝ። በጣም ኮምፕሌክስ አምሽ በበታችነት ስሜት ያለሽ ኮምፕሌክስ ማለት ቀናተኛ አንቺ ነሽ። ከ7 ዓመት በፊት ጀምረሽ ነው ስለ ቤተልሔም በቃ ሙተሽ ስለምትቀኝ በእኔ ስር ስትሮጭ እኔ አንቺን በምንም መንገድ ፈልጌ አጀንዳ አድርጌሽ አላውቅም። አንቺ ነሽ ነገር እየጎተትሽ እያመጣሽ አላስቀምጠን ያልሽ አንቺ ካካ ሴትዮዋት ያለሽ በስባሳ ከአብን ጊዜ ጀምራ ነበረው። ግን አንቺ ለምን ያኔ የሆነ ከፍ ያለ ቦታ ለጥፍ ይላል እናውቃለሁ እኮ ተሰቃለሁ እኮ ዋግራንስ በቃ ልክ ነው። ዋግራንስ የጻፈላቸው ከታች አንበቡት። እነዚህ ሁሉ አሉ እንግዲህ እዛው ኮሚቴው ላይ እኔ ምዝገባ የለው ምን የለው እኔ ገንዘብ ሲገባልኝ ተለኳን የለኛም በላይነት ደረሰኝ በነሱ መላት ነው የሚስራ ኦዲቶቹም ሌላዎች ናቸው። ኦዲት አድርገን ያክል ብር አለ ካንቻሉ በላይነት ሰጣርጌ ኮሚቴ ነው እንዴ? በላይነት ሰጣርጌ እንዴት አወቀ? ኮሚቴ ነበር እንዴ? በላይነት ሰጣርጌ ኮሚቴ ነው እንዴ? ማለት እኔ ማወቅ የምፈልገው በላይነት ሰጣርጌ ገንዘብ የሰጠውን ያልሰጠውን ለማወቅ ኮሚቴ መሆን አለበት። ገንዘቡን እንደሰጠንና እንዳልሰጠን እኔና ዳኜ ኮሚቴዎች አሳልፋችሁ ካልሰጣችሁት በስተቀር ከአንቺ ጀምሮ በላይነት ሰጣርጌ ኮሚቴ አይደለም። እንዴት አወቀው? ልታሰድቡን ስራዬ ብላችሁ ስለፈለጋችሁ መስሎኝ የዳኘንና የቤተልሔም ገንዘብ አልሰጡም ብላችሁ አሳልፋችሁ የሰጣችሁን ኮሚቴ ሆነ አንቺ ሆነሽ በእርግጠኝነት የሴራ የኮሚቴው ማለት የአንቺ ብቻ ነው። አንቺና አንቺ ነሽ ኮሚቴውን የምታሳስችው። አንቺ ባብ አንቺ ማለት ነው ሰጠሁን 1.4 ሚሊዮን ብር በላይ ማለት ተናግራ በቃ ሀይ በቃ ተናግረዋል። እሱ ነው በቃ ያለባት እንጂ ሌላ ሴትዮዋ ጋር ነገራኛል ነገር ይህ ደግሞ ሴታ ሴት ማለት ነው። ይህ ደግሞ ሃይማኖት የሚባል ደንቆሮ እንደሚለው ግራ ይገባኛል። ያንም እንዳለ ሆኖ ግን ደግሞ ሮያል ፋሚሊ ጋር የተገናኘው ነገር እኔ እሱም ግራ ገብቶኛል። ጉዳዩ እንደሚወራው ከሆነ ሌላ ነው። ሮያል ፋሚሊን ያነሳችሁ የወሎ ማህበረሰብ ለምሳሌ ነው። ወንድሞቿ አንረድቻለሁ ብላ እኮ ተናገረች። አያችሁ፣ ሮያል ፋሚሊን ያነሳችሁ የወሎን ማህበረሰብ ለምን ምንድን ነው የሚያገናኘው? የወሎ ማህበረሰብ ጋር ሮያል ፋሚሊ እንዴት? ሮያል ፋሚሊ የወሎ ብቻ ነበር እንዴ? በአራቱም አቅጣጫ አሌክስ ትስቃለህ እንዴ? የሮያል ፋሚሊን ያነሳችሁ በጣም ገርሞኝ ነው እንጂ እሷ አልነበረች እንዴ ሮያል ፋሚሊ ላይ እንደው በጣም ተሳታፊ የነበረችው? እንዴት እንደዛ ትላለች ስለ ሮያል ፋሚሊ? ይሄ እኮ ነው የሚገርመው። ሮያል ፋሚሊን ያነሳችሁ ከአራቱም አቅጣጫ ገንዘብ ሲሰበሰብ ለአራቱም ሲሰጥ የነበረበትን ሲቹዌሽን እንዴት ሮያልንም አታክ ማድረግ ቤተ አማራን አታክ ማድረግ እንደሆነ ምክንያቱም ወደ ማህበረሰብ ማውረድ ፈለገችና ማህበረሰቡ በሙሉ የወሎን ህዝብ ቤት ትጠላለች ብሎ እንዲሰድብላት እንዲቀጠቅጥላት በቃ ልጅቷ ከመጀመሪያ ጀምሮ ሄዶ እኮ በቃ የልጅቷ ነገር ቤተልሔምን ወደ ማህበረሰብ አውርዶ በቃ የማህበረሰብ ጠልናት ብሎ ለማለት ያ ጀነራል አሳምነው ጽጌ እናት ቤት ሲሰራ እኮ ለማሰራት ስንንደፋደፍ በጎን በኩል ቤተልሔም የጀነራል አሳምነው ጽጌን ቤት ልታሰራ ነው። እሷ ካሰራችሁ ታሪኳ ሊጻፍ ስለሆነ በአስቸኳይ ይሄንን ነገር መቀልበስ አለብን ብላ እኮ እነ ቅድስት አሳምነው ማናትያች ብርቱካን አሳምነው ጽጌና ግሩፖቿ አለቃ። በነገራችን ላይ እሷ ፊት ለፊት አትጋፈጥም። እንዳልኳችሁ መንጋ ነው የምትልከው። ግሩፕ አስከፍታ ገንዘብ ማሰብሰብ የጀመረች እና በመጨረሻ መኮ ስንት ነገር ውስጥ የከተተች ሰው እኮ ናት። በዚህ ደረጃ ምቀኛ በቃ በበታችነት ስሜት ያለቀች ባለጌ ሴት ነች። በነገራችን ላይ ባለጌ እና አሁን ሮያል